ቁርአንን በእጅ ይዞ እያነበቡ ሶላት መስገድ የሚቻልባቸው 3 ሁኔታዎች አሉ። የመጀመሪያው ብቻውን በሚሰግድበት ጊዜ የሐፈዘው የቁርአን ምዕራፎች በጣም አጫጭር ከሆኑና እሱ ደግሞ ረዘም አድርጎ ሶላት መስገድ ፈልጎ ከሆነ ያኔ ቁርአንን በእጁ ይዞ እያነበበ መስገድ ይችላል። ሁለተኛው ሰዎችን የሚያሰግድ ኢማም የተመደበውና አሰጋጅ ሆኖ እሱ ሆኖ ሳለ በተመሳሳይ መልኩ ብዙም ያልሐፈዘ ከሆነና ሶላቱ ደግሞ ረዘም ያሉ ምዕራፎች የሚቀሩበት ረዘም ያለ ጊዜን የሚወስድ ከሆነ ይህም ሰው ቁርአንን በእጁ ይዞ እያነበበ ማሰገድ ይችላል። ሶስተኛው ደግሞ ኢማሙ ከሂፍዙ እየቀራ እያሰገደ እያለ ከኋላ ኢማሙን ሊያርመውና ሊከታተለው የሚችል ሰው ከሌለ ሐፊዞች ከሌሉ ያኔ አንድ ሰው ከኋላ ከሚሰግዱ ሰዎች ውስጥ አንድ ሰው ቁርአኑን በእጁ ይዞ ኢማሙን ይከታተላል፣ ሲሳሳት ያርማል። እነዚህ 3ቱ መረጃዎች አሏቸው። ከዚህ ውጭ ግን ቁርአንን በእጅ ይዞ ኢማሞች እያሉ ኢማሞቹ ሲቆሩ አብሮ መቅራት መከታተል በሶላት ውስጥ አላስፈላጊ የሆነ እንቅስቃሴን መጨመር ነው። የሶላት ክፍል ያልሆነን እንቅስቃሴ መጨመር ነው። እንደዚሁም ደግሞ የአይንን የእይታ ቦታ ያለ ቦታው ማድረግ ነው። እንደሚታወቀው ሶላት ላይ በምንቆምበት ጊዜ አይናችን ማረፍ ያለበት ሱጁድ የምናደርግበት ቦታ ላይ ነው፣ ወይም ደግሞ ፊት ለፊት ኢማማችንን ነው ሊከታተል የሚገባው። ቁርአን የያዘ ሰው ግን ይህንን ሱና ያጣል። ሶስተኛው ሌላኛው ጥፋቱና ስህተቱ ሶላት ላይ በምንሰግድበት ጊዜ የቀኝ እጃችንን መዳፍ በግራ እጃችን መዳፍ ላይ ማድረግ ይህም የጸና የሆነ ሱና ነው። ቁርአንን የያዘ ሰው ደግሞ ይህንን ሱና በአግባቡና በትክክል መፈጸም አይችልም። ከዚህ አንጻር ኢማማችንን የሚያርመው አካል እስካለ ድረስ ሐፊዞች እስካሉ ድረስ ከስልካችንም ላይ ይሁን ሙስሐፉን መጽሐፉን ይዘን መከታተል ተገቢ አይደለም። ሌላም ጥፋት አለው። ሌላኛው ጥፋት ምንድነው? ሰዎች በእጃቸው ቁርአንን ይዘው ከኢማም በኋላ የሚሰግዱ ከሆነ ኢማሙ ሲቀራ አብረው ይቀራሉ። ነብዩ አለይሂ ሰላቱ ወሰላም ደግሞ ኢነማ ጁዒለ الامام ليؤتم به فاذا قرأ فانصتوا ብለዋል። ኢማም ተደርጎ የተመደበው እንዲመራ ነው። ስለዚህ ቁርአን በሚቀራበት ጊዜ ጸጥ ብላችሁ አድምጡ ነው የተባለው። አብዛኞቹ ደግሞ በእጃቸው ሙስሐፍ የሚይዙ ሰዎች ከኢማሙ ጋር አብረው ያነበንባሉ። ይሄኛውም ሌላኛው ስህተትና ጥፋት ነውና ይሄንን በአገራችን በስፋት እየተለመደ ያለ ችግርና ክፍተት ልናርምና ልናስተካክል ይገባል። هذا والله أعلم.